ሰላም እንዴት ናችሁ? ዛሬ እንዴት ጂሜል አካውንት ክሬት ማድረግ እንችላለን የሚሉትን ነገሮች ማሳያችሁ ይሆናል። ከዛ በፊት ጂሜል አካውንት ክሬት ማድረግ በጣም ለብዙ ጠቀሜታ ያገለግለናል። ለምሳሌ አሁን ዩቲዩብ ለመክፈት፣ ዩቲዩብ ለማየት፣ ፕሌይ ስቶር ላይ የተለያዩ ጌሞችን፣ አፕሊኬሽኖችን ለማውረድ፣ የተለያዩ ነገሮችን ለማድረግ ጂሜል አካውንት የግድ ወሳኝ ነው ማለት። ስለዚህ ዛሬ እሱን እንዴት ክሬት እናደርጋለን የሚሉትን ማሳያችሁ ይሆናል። በቀጥታ ፒሲያችሁ ጋር ትሄዱና አንድ ብራውዘር እንከፍታለን ማለት ነው። ብራውዘር ከከፈታችሁ በኋላ እዚህ ጋር ቴስት እናደርጋለን። ሶ ኦልሬዲ እኔ አካውንት ስላለኝ ከፍቶኛል፣ ግን አሁን አዲስ አካውንት መክፈት ስለፈለኩኝ በቀጥታ እዚህ ጋር ገባና ታች ላይ አድ አናዘር አካውንት ብዬ እገባለሁኝ ማለት ነው። ሶ እሱን አንዴ ክሊክ ታደርጉታላችሁ። ዘን ጂሜል ኢሜል አካውንት አስገቡ፣ ፎን ናምበር አስገቡ ይላችኋል። እኛ አዲስ ስለሆነ ክሬት ማድረግ የፈለግነው ታች ላይ ክሬት አካውንት የምትለዋን አንዴ ክሊክ እናደርጋለን። ከዛ ሶስት ኦፕሽኖች አሉ፣ ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። ፎር ማይ ፐርሰናል ፐርፐዝ የምትለዋ አንዴ ክሊክ እናደርግና እዚህ ጋር ስም እናስገባለን። ሰው ቶሚ ብለን እንጻፍና እዚህ ጋር ቶሚ ደን ላስት ኔምስ ኦፕሽናል ስለሆነ በቀጥታ ስኪፕ እናደርገውና ኔክስት እንላለን ማለት ነው። በመቀጠል እዚህ ጋር ዴት ኦፍ በርዝ እናስገባለን። ጃንዋሪ 1 በፈረንጆቹ ማስገባት ይቻላል። ለምሳሌ በ2000 ብዬ ባስገባው ደን እዚህ ጋር ጀንደር ሜል እንላለን። ደን ኔክስት። ከዛ በኋላ ጂሜላችሁ ሊሆን የሚችለውን ስም ጻፉ ነው የሚለን። ራሱን ቶሚ ብለን ጻፍና ቶሚ ከ1 እስከ 4 ደን ራሱን ቶሚ ልድገመውና እስኪ ኔክስት። ኦኬ ዳት ዩዘር ኔም ኢዝ ቴክን። ስለዚህ ይሄ ስም ተጽፎበት ወይም ከዚህ በፊት ተሰርቶበታል። ሶ እንቀይረዋለን ማለት ነው። እስኪ እንጨምርበት 1 ከ1 እስከ 4 ደን እስኪ ይሄም አይሆንም። እስኪ ቁጥር እንጨምርበት የተወሰነ 6 7 8 9 ዘን ኔክስት። ጉድ ጆብ። ሰው ተሳካል። ፓስወርድ አስገቡ ነው የሚለና ፓስወርድ ራሱን የቅድም የጻፍነውን እንድገመው እስኪ። ቶሚ ከ1 እስከ 4 ራሱ ቶሚ ከዛ ከ1 እስከ 9 ማለት ነው። ታች ላይም በተመሳሳይ ኮፒ አድርጌ እስኪ ልሞክር። ኦኬ በድጋሚ ያስገባ ነው የሚለው ራሱን ደግሜ ያስገባዋለሁ ማለት ነው። ቶሚ ከ1 እስከ 4 ቶሚ ከ1 እስከ 9 ማለት ነው። እስኪ ፓስወርዱን ላሳያችሁ። ሰው ፓስወርዳችን ይሄ ነው ማለት ነው። እስኪ ካሳለፈን እንሞክር። ይሄን ነገር መርሳት የለባችሁ፣ ምክንያቱም ብዙ ነገር የምትጠቀሙት በዚህ ስለሆነ ማለት ነው። ኔክስት እንለዋለን። ኦኬ ፕሊዝ ቹዝ ስትሮንግ ፓስወርድ። ስትሮንግ ፓስወርድ አስገቡ ነው የሚለን። እሱ አት ኤንድ ምን ብለን ጨምርበት? ቶሚ ብለን እናስገባበት። ቶሚ ታች ላይም ቶሚ ብለን እናስገባለን። ደን አይ ቲንክ ስትሮንግ ይመስለኛል። በቀጥታ ላደርግ የሚችለው ኔክስት ነው ማለት ነው። ፓስወርድ እንዳይረሳ እዚህ ጋር። ደን ኦኬ ፎን ናምበር አስገቡ ይላል። ለዚህ ፐርፐዝ ያወጣሁት ሲም አለ፣ እሱን እናስገባለን። ከዛ በፊት ኢትዮጵያ ውስጥ ካላችሁ ኢትዮጵያ፣ ሌላ ሀገር ካላችሁ ከነዚህ ሀገራቶች መምረጥ ይኖርባችኋል። ስልኬን አስገባለሁ። ሳፋሪ ካርድ ነው ያስገባሁት አክቹአሊ። ይሄንን ቁጥር ካስገባ በኋላ ኔክስት እላለሁ ማለት ነው። ጉድ ጆብ። አሁን ኢንተር ዘ 6 ዲጂት ኮድ ዳት ዋዝ ሴንት ቱ ዮር ፎን ናምበር የሚላለ በዚህ ቁጥር ተልኮልኛል ስልኬ ላይ። ሜሴጅ ጋር ገብቼ እሱን ቁጥር አስገባለሁኝ ማለት ነው። 7849117 ኔክስት እላለሁ ማለት ነው። ጉድ ጆብ። ሪከቨሪ ኢሜል አስገባ ነው የሚል። ኢሜሉ ምናልባት ቢጠፋኝ የሚለው ስኪፕ አድርገዋለሁ። እሱም ኦፕሽናል ነው ማለት ነው። ደን አካውንታችን በዚህ መልኩ ክሬት ተደርጓል። ኔክስት እለዋለሁ። ወደ ታች ስክሮል አድርገውና አግሪ የምትለውን አንዴ ክሊክ አደርጋለሁ። ጉድ ጆብ። ጨረስኩኝ ማለት ነው። በዚህ መልኩ ጂሜል አካውንታችሁን መክፈት ትችላላችሁ። ኦኬ ማለት ቻላችሁ። ኦፕስ ነው ታንክስ ልበለውና አሁን በዚህ መልኩ ጂሜል አካውንታችሁን ክሬት ማድረግ ትችላላችሁ ማለት ነው። አንዴ ክሬት ካደረጋችሁ በኋላ ለብዙ ፐርፐዝ ለፈለጋችሁት ሰው ኢሜል ማድረግ ብትፈልጉ፣ ዩቲዩብ መጠቀም ብትፈልጉ፣ የተለያዩ ነገሮች ለምሳሌ ጌሞችን፣ አፕሊኬሽኖች ማውረድ ብትፈልጉ በቀጥታ በዚህ አካውንት መጠቀም ቻላችሁ ማለት ነው። ለነበራችሁ ጊዜ አመሰግናለሁ። መልካም ቀን።